ሴትነት ማለት ምን ማለት ነው? ሴትነት ማለት ሐላልን መምረጥ፣ በትዳር መሰብሰብ፣ ልጆችን ማፍራት፣ በተርቢያ ማሳደግ፣ ባልን መንከባከብ፣ ቤትን መውደድ፣ መብቃቃት፣ አኗኗርን ማሳመር፣ አመስጋኝ መሆን ማለት ነው። ሴትነት ማለት የትም መዝረክረክ፣ ሁሉም ቦታ መገኘት፣ ወሬ ማግበስበስ አይደለም። አላህና መልእክተኛውን መታዘዝ፣ ንቁ፣ አስተዋይ፣ ምክንያታዊ መሆን ማለት ነው። ሴትነት ማለት ሂጃብን መልበስ፣ እውቀትን መፈለግ፣ ቁጥብ መሆን፣ ችግርን በውይይት መፍታት፣ ጥፋትን ማመን፣ ከትላንት መሻሻል፣ ዛሬ መትጋት ማለት ነው። ሴትነት ማለት ሐራምን አለመዳፈር፣ ነፍስያን አለማስጨነቅ፣ ሰው ላይ አለመድረስ፣ ለአላህ ሲሉ መተውን መልመድ፣ ይቅርታ ማድረግ ማለት ነው። ሴትነት ማለት ዱንያን መሸጋገሪያ መሰላል ማድረግ፣ ጀሃነምን መፍራት፣ ጀነትን መከጀል፣ አላህን መለመን፣ ለአኼራ መስራት ማለት ነው። ሴትነት ማለት ተጨቃጫቂ አለመሆን፣ አመስጋኝ መሆን፣ በአላህ መመካት፣ በአላህ ላይ ተስፋ ማድረግ፣ ፍላጎትን ገደብ አልባ አለማድረግ ማለት ነው። ሴትነት ማለት ሰዎችን አለመበደል፣ በሰዎች አለመሳለቅ፣ ከቻሉ መርዳት፣ ካልቻሉ ዱዓ ማድረግ፣ የሰዎችን ደካማ ጎን አለመጠቀም ማለት ነው። ሴትነት ማለት ደረጃ ማወቅ፣ አቀማመጥን ማሳመር፣ ፍጹም ነኝ ብሎ አለመደምደም፣ ያወቁትን ማሳወቅ፣ ያላወቁትን ለማወቅ ጥረት ማድረግ፣ ቀደም አለ ማለት፣ ከሰዎች ጠቃሚ ነገር መውሰድ ማለት ነው። አላህ ሱብሓነሁ ወተዓላ ከመልካም ሴቶች አድርገን። አላህ ይሐፍዝክ።